አልቀበልም ማለት አይችልም። ነገር ግን በገድሉ ውስጥ ያሉ ተአምራቶች ገባ ከመጽሐፍ ቅዱስ ጋር ሊረዳ ካልቻለ እና አባቶችን ጠይቁ ካልገባው ምን ይላል? ዝም ይላል፣ አይቃወምም። ይህንን አልተቀበልክም፣ እንዴት አልተረዳም፣ እንዴት አልተቀበልክም ብላ ቤተክርስቲያኒቷ የዘላለምን ሕይወት ይህን ባለመቀበል የዘላለምን ሕይወት አታገኝም ብላ አንተ ላይ ጀጅ አታደርግም። አለመቀበል የተአምራቱን ካልገባህ አለመቀበል ትችላለህ። ተረዳኝ? አሁን አንተ እንደምትለው ክርስቶስ ሳምራ እግዚአብሔር ለእሷ ኪዳን ገብቶላታል። ኪዳን ይገባላል። ገባረ? እንደውም የዝናብ ጠብታ ያክል ይላል ከንትን ታወጫለሽ የሚል ኪዳን ይገባላል። ገባ? ኪዳን ይሄን ኪዳን አልቀበልም የምትል ከሆነ ማንም አያስገድድም። ይሄ ነው ማለት ነው። ከክርስቶስ ኢየሱስ የዘላለም ማስገኛ ከክርስቶስ ኢየሱስ በመስቀል ላይ ያፈሰሰው ደም የኃጢአትን ስርየት ማስገኛ እንደሱ ያለ አለ ብላ ቤተክርስቲያኒቷ አታስተምርም። የዘላለም ሕይወት የሚገኘው ክርስቶስን በማመን ከዛስ ሚስጥራትን በመፈጸም ነው ብላ ነው የምታስተምረው። ገባ? ይሄኛው ፒላር የሆነው ትምህርቷል። ከዚህ ጋር ማች የሚያደርግ የለም ምድር ላይ ማች የሚያደርግ የለም። እና ይሄ ነው ያለው ነገር። ስለዚህ አንተ እኔ የምመክርህ ማለት ነው ክርስቶስ ሳምራ የሚላለ እሱን አንብብ። የት ሀገር ነው ያለው? ቴክስ ደሜ ምን አለ መሰለህ ለአንድ ነገር ቆይ፣ ኢትስ ኦኬ። እኔ አምናር ኢንትረስትድ ቱ ሪድ እንደዚህ አይነት ነገር ብዙም እንትን ውስጥ ፍላጎቱ የለኝም። ግን አንድ ነገር ልንገርህ። ለምሳሌ መጽሐፍ ቅዱስ ይዞ እንደሚያወራ ሰው የክርስቲያን ኤኒ ዲኖሚኔሽን ማለት ነው መጽሐፍ ቅዱስ ይዞ እንደምናወራ ሰዎች በኦርቶዶክስ በኩል ያሉት ልምምድ ያው አንተ ምድር ላይ ኖረህ ያው ታያለህ አይደል? እዛው ከጎን የሚደረገው ልምምድ የምታየው ነገር ነው። በወንጌልም ደረጃ በሚሰበከው አንዴ ደሜ አይደለም ኦርቶዶክስ አታስተምርም ስትለኝ፣ ቆይ ደሜ ይኸውልህ ስማኝ። ኦርቶዶክስ አታስተምርም ስትለኝ በስብከቶቿ ላይ በነገሮቿ ላይ ለምሳሌ አሁን ስዕል ወጀብ በሚባል መንገድ ቤተክርስቲያኑ ያጥለቀለቀ ነው ከሀስከፍ አይደለም። ያንን በመጽሐፍ ቅዱስ ፕሩፍ አድርግልኝ ብለህ ፕሩፍ ላታደርግልኝ ሰውን ወደ ስዕል እንዴት ልጠራ እችላለሁ? ገድሉ እንዳለ አዳምጠኝ ወንድማችን። የዮሐንስ ራእይ አለ አይደል? ራእይ ነው አይደል? የዮሐንስ ራእይ ነው አይደል? ዘንዶ ከአፉ እሳት የሚተፋ የሚል አለ። ከአፉ ውሃ የሚወጣ አንድ ባህር የሚያክል ውሃ ወጣ የሚል አለ አይደል? እሱን አሁን አንተ በስዕል ብታስቀምጠው ሰዎች ይማሩበታል አይማሩበትም? አስቀምጠው፣ ችግር የለብኝም። እኔ በስዕል መቀመጡ አይደለም ችግሬ። አንድ በል እሺ። አንድ ማነው እየሰገደ ያለው ነው የምልህ። ማነው እየሰገደ ያለው? አዳምጠኝ፣ ችግር የለውም አዳምጠኝ። ሁለት አሁን ለምሳሌ ያክል ሰው ማንበብ የማይችል ሰው አሁን ቅድስት ድንግል ማርያምና ልጇን አቅፋ ቅድስት ድንግል ማርያም አለች፣ ልጇ ታቅፏል። ሰው አሁን እንደዚህ ሲመለከት ድንግል ማርያምና ኢየሱስ ክርስቶስ በልጅነቱ ድንግል ማርያም ወልደው አቅፋው በልጅነቱ እንዳለ ያሳያል አያሳይም? ስዕሉን ስታየው ያሳያል። እሺ ትማርበታለህ። ድንግል ማርያምና ኢየሱስ የሚለው ትማርበታለህ። ምንድን ነው የምማርበት? በስዕል አትማርም ብራዘር? አይ አይደለም። አሁን ይኸውልህ እኛም ለምሳሌ አሁን ስንማር ኤሌመንተሪ ላይ መግለጫ ተብሎ ዲክሽነሪ አለ ስለ መግለጫ የሚል እያወራን ያለ ነው። አሁን አምልኮና ስግደት ሻማ ማብራትና ልምምዱ ነው እያወራን ያለ። እዚህ ጋር ይሄ ይታያል። አሁን ይሄኛው ማለት ነው ሰው ሲመለከተው ምንድነው ትዝ የሚለው? ንገረኝ። ከክርስቶስ መስቀል ይዞ ነገር ምናምን ነገር ብዬ ልተረጉሞ ይችላል። መጽሐፍ ቅዱሳዊ ነው፣ ግን ስዕሉን አይደለም። ስዕሉ ሳይሆን ስቶሪው መጽሐፍ ቅዱሳዊ ነው። እንደተሸከመ ታያለህ። ይገባል አይገባም? ክርስቶስ መስቀል እንደተሸከመ ይገባኛል። ይሄንን ማለት ነው ከመርካቶ ከገዛሁት ቅዱስ ስዕል አይባልም። ከመርካቶ ከገዛሁት ቅዱስ ስዕል አይባልም። ከመርካቶ ከፒያሳ
ከሆነ ከላምበረት ምናምን ገዝተህ ከሆነ ቅዱስ ስዕል አይባልም። ከቤተክርስቲያን ቅጥር ግቢ ገዝተህ ከሆነ ካህኑ ጸልዮበት ባርኮልህ ከሰጠው ቅዱስ ስዕል ይባላል። ይሄ ግን ይሄ ከቤተክርስቲያን የወጣው ቅዱስ ስዕል የሚባለው ይሄ ቅዱስ ስዕል የተባለው ስዕል አድኖ አይባልም። ስዕሉ ቅዱስ ስዕል ለሚባለው ያለው ማን ነው? እስኪ ነገር እሱን እስኪ መጽሐፍ ቅዱስ ስዕል ለምንድን ነው የሚባለው? ቴንኪው። ቅዱስ ስዕል ለምንድን ነው የሚባለው? አንተ እዚህ ውስጥ ማለት ነው እዚህ ውስጥ ስትማር አንድ ነገር ትዝ ይላል። ምን ትዝ ይላል? ክርስቶስ እንደተሰቀለ ክርስቶስ መስቀል እንደተሸከመ ስትመለከት ምን ውስጥ ትገባለህ? መንፈስ ውስጥ ትገባለህ። በመንፈስ ነው ይህን የምታየው። ይቅርታና መጽሐፍ ቅዱስ በሚለው መጽሐፍ ቅዱስ ሲባል መጽሐፍ ቅዱስ ሲባል መጽሐፉም ከእንጨት ነው የተሰራው፣ ወረቀት ቀለም ነው። መጽሐፍ ቅዱስ የሚባለው ግን ሀሳቡ ነው አይደለ? የእግዚአብሔር ሀሳብ ስላለበት አይደል? ያው ቅዱሳት ስዕላት ሲባል ደግሞ ያው ለክርስትና ትምህርት የተለዩ ማንዴላን አይደለም የሚሰብኩት፣ ቼኬባራን አይደሉም። ኢየሱስ ክርስቶስ ያደርገው ቅዱሳን ያደረጉትን ነው ስዕል በዚህ የሚያሳየው። ስለዚህ አይደለም አሁን አንተ እያልከኝ ያለው ነገር ምንድነው? ከደሜ ልዩነቱ ምንድነው? ደሜ ሲያወራ የነበረው ካህኑ ሲጸልይበት ደሞመን ሲጸልይበት በቃ ቅዱስ ስዕል ሆኗል አለ እንጂ ከመርካቶ ስገዛው አለ። አሁን እኔ መጽሐፍ ቅዱስ ከቸርች ልግዛው አንተ ስጠኝ ምን ልሆነው ከየትም ላገኘው ወድቆ መሬት ላይ አንድ ገጽም አግኝቼ ባነባው ያ የእግዚአብሔር ቅዱስ ሐሳብና ቅዱስ መልእክት ስለሆነ ከቅዱስ መጽሐፍ የወጣ ነው ብዬ ነው የማስበው እንጂ ከመርካቶ ከምናምን ካህን ጸልዮበት አይደለም። እውነቱን ነው ደሜ፣ እውነቱን ነው። ለምን መሰለህ አንድ ልጨርስልህ ደሜ። በቤተክርስቲያን ካህን ጸልዮበት ለምንድን ነው የሚያገለግለው? ለትምህርት ነው። ቀለሙም ትርጉም አለ፣ ሁሉ ነገር ትርጉም አለ። ፒያሳ ወይም ሌላ ቦታ ብገዛ ግን እነሱ እንደፈለጉት ነው የሚስሉት። ካህኑ ይስላል እንዴ? ቤተክርስቲያን ነው የሚሳለው፣ ካህኑ አይደለም። የሚገዛው ከቤተክርስቲያን ውስጥ ነው የሚስሉት። ሳሊዎች አሉ ኢትዮጵያ ውስጥ ያለው በጠቅላላ በየቤቱ ያለው እዚህ ቤተክርስቲያን ትልቅ ኢትዮጵያ ኦርቶዶክስም ሌሎችም ኦርቶዶክስ የራሳቸው የቤተክርስቲያን እንትን አላቸው። አርት ማታሚያ አርት ለምሳሌ አሁን የራሊን እንትን ያው ስዕል ያው ታተሞ ነው። አርት ይሄ ነው። የኢትዮጵያ የኦርቶዶክስ አርት ይሄ ነው። ቅድም ያሳየው መልኩ የፈረንጅ ነው አይደል? እሱ ደግሞ የሌሎች አርት ነው። ስፒሮ ግን አስተዋሉ በቃ ማለት ዋናው ቦታ ላይ ለራስ መቅረጽ ምናምን ነገር ችግሩ ይኸውልህ መሰለህ ሂሳብም ይኸውልህና ሂስትሪም ስንማር ስለ መግለጫ የሚባሉ አሉ፣ ከመግለጫነት የማያልፉ አሉ። አሁን ችግሩ ምንድን ነው? የእግዚአብሔር ሕዝብ የተሰበሰበበት ጋር ስለጠፈ ይሄ ነው ክርስቶስ ይቺ ነች ማርያም እያልክ ኑ ስትል ጎንበስ እያለ ሲሰገድ ዳትስ አናዘር ቲንግ። አሁን ሌቭሉ ከፍ ይላል። ገባ? መግለጫነት ያልፋል እንጂ አሁን እኔ ልጆቼ ይማራሉ እኮ መጽሐፍ ቅዱስ ይማራሉ። ከምታነብላቸው በየቤተ ክርስቲያኑ እሑድ ሲሄዱ በስዕል ተስሎላቸው የነ ዳዊት ታሪክ የነ ሙሴ ታሪክ ምናምን በስዕል ተስሎላቸው ይማራሉ። ያንን ቪዥዋላይዝ ለማድረግ ይመቻቸዋል። ግን ስመውት አቅፈውት እሱ ስር እየጸለዩ የተሻሹት እንደዚህ የሚባል ነገር የለም። በቃ ከስዕላዊ መግለጫነት ማለፍ የለበትም። እስማማለሁ። ስታመው ሌላ ነገር ሲሆን ይቅርታ፣ እስከዚህ እንስማማለን። በመጽሐፍ ቅዱስ ስዕል አይከለከልም አይደል? ኦፍኮርስ ለማስተማሪያነት የምትጠቀሙ ምን ችግር አለው? ለማስተማሪያነት ጌታችን ራሱ ኢየሱስ ክርስቶስ ስዕልን ተጠቅሟል አይደል? አስተምር፣ በስዕላዊ መግለጫ አስተምር፣ ምን ችግር አለው? ጌታችን ኢየሱስ ክርስቶስ ስዕልን የቄሳርን መልክ በሳንቲሙ ላይ ያለውን አሳይኝ ብሎ የቄሳርን ለቄሳር ብሎ በመልኩ አስተምሯል አይደል? ይሄንን ስዕል አንስቶ ይሄ ጣዖት ነው አላለም። ስዕልን አልተቃወመም። ጥሩ ምሳሌ አይደለም ግን እሺ፣ ሐሳብን ተረድቻለሁ። ጥሩ ምሳሌ ነው። ፎቶ የለም፣ ሳንቲሙ ላይ የቄሳር አለ። ይሄ መልክ እንዳውም ላንብብልህ ማርቆስ 12:16 ላይ ነው። እርሱም አመጡለት ይህ መልክ ጽሑፊቱ ላይ የማን ናት አለ። ጽሑፊቱ ላይ ያለው መልክ የማን ነው? ፎቶ አልነበረም በነገራችን ላይ የዛን ጊዜ። መልኩም እሱን ይመስላል አይደለም፣ በቃ የእሱ እንደሆነ የሚያሳይ ነገር መልኩ እሱን እንትን ብለው ስለውታል። ስዕል ብቻ ስለነበረ ያ መገበያ ያሳልኩኝ ነው። ኮንቴክስት ሌላ ነው። መጽሐፍ ቅዱሳዊ ነው። ይኸውልህ ስማኝ እንግዲህ ወንድማችን ብሉይ ኪዳን ላይ በታቦቱ ላይ ኪሩቤል አሉ የሉም? አሉ ኪሩቤሎች አሉ፣ የተቀረጹ ኪሩቤሎች አሉ፣ ታዞ ማለት ነው። እውነተኛ ግን ኪሩቤል አለ የለም? በሰማይ አለ እውነተኛ ኪሩቤል አለ። ምድር ላይ ደግሞ እነሱን የሚመስል ኪሩቤል
ታቦቱ ላይ ተቀርጿል ኪሩቤሎቹ አይደል? አሁን ያ ኪሩቤል አለ ማለት ተው፣ ሌላ ኪሩቤሉ ብቻ ሳይሆን መና፣ አሁን እስራኤል 40 ዓመት የበላው መና አለ አይደለ? ያ 40 ዓመት የበላው መና እዛ ታቦቱ ላይ አለ የለም? አለ። ቴንኪው። ያ ታቦቱ አለ ሰው ነበረ። አዳምጠኝ ወንድማችን፣ አንድ አዳምጠኝ። ያ ታቦቱ ላይ የተቀመጠው መና ለመማሪያነት የተቀመጠ ነው ወይስ ደግሞ የሚበሉት ነው? አይ እንዲያስቡት ትውልዶች እንዲያውቁበት የእግዚአብሔር ነገር እንዲያስቡ የተደረገ ነው። ቴንኪው። አሁንም እዚህ ጋር የሆነ ነገር ስታይ ትውልድ እንዲያስበው ትውልድ እንዲማርበት ብለህ ማሰብ ነው ያለብን። አንድ በል። ሁለት ይሰግዳሉ አልክ። አሁን ይሰግዳሉ አልክ። ሰው ለዚህ አይደለም የሚሰግደው ሲጀመር። ለዚህ የሚሰግድ ካለ ጣዖቱ ነው የሚሰግደው። ሰው የሚሰግደው ለዚህ ሳይሆን ይሄ ለተጠራበት ለእግዚአብሔር ነው የሚሰግደው። ገባ? ለተጠራበት ለእግዚአብሔር አስተምሮታለ ደሜ። እሱን አንተ ፕሪንሲፕሉን ሰራኸው። እንደሱ አይነት አስተምሮትን አውጣው እስኪ ከመጽሐፍ ቅዱስ። ለምሳሌ እኛ የአዲስ ኪዳን ሰዎች ነን አይደለ? ኦልሞስት በደም በተደረገልን በአዲስ ኪዳን በክርስቶስ የእግዚአብሔር ቤተሰቦች የሆነ ሰዎች ነን። እንደዚህ አይነት ልምምድ ለምሳሌ እስቲ የቱ ጋር ያለው? በዚህ በኩል አድርጋችሁ ይሄን እያያችሁ ግን በዚህ በኩል ክርስቶስን ነው የምታስቡት ተብሎ የተጻፈ ነገር አንዳንድ ጊዜ ትውፊቶችን መቀበል መቻል አለብን። ትራዲሽኖችን መቀበል አለብን። ትራዲሽን እና መጽሐፍ ቅዱስን ጌታ ተቀበልክ? ችግር የለብኝም። ትራዲሽን ላይ አለም ችግር ትራዲሽን አለ። ኬት የመጣ ብዬ መረምረዋለሁ። ትራዲሽኑ ራሱ ይመረምራል። አሁን አዳምጠኝ። አሁን ለምሳሌ ያክል ጴጥሮስ የዳነ ሰው ነው አይደለ? ነው አይደለ? ጴጥሮስ የዳነ ሰው ነው። ግን ከእስራኤሎች ጋር የእስራኤልን ወግና ስራ ሳያደርግ ተቆጣው ይላል። ጳውሎስ ተቆጣው ይላል አይደል? የዳነ ሰው ማድረግ የሌለበትን ነገር ሲያደርግ ስላየ ስለመሰለው ነው የተቆጣው። ጴጥሮስ ግን ልክ ነው ልክ አይደለም ይሄን በማድረጉ? ምን አይነት ትራዲሽን ያደረገው እሱን ብታብራራልኝ ምናልባት እነግርሃለሁ። የእስራኤሎችን ወግና ስርዓት ይዞ ልክ እንደነሱ ሆነ። ምን አይነት ስፔሲፊክ አድርገው እሱን ስርዓቱ ምን አይነት ነው? አሁን እስራኤሎች ለምሳሌ ያክል ከአሕዛብ ጋር የመቀላቀልና አሕዛብ አጠገባቸው አድርገው የመብላት ትሬንድ የላቸውም። አሁን እሱ ግን እስራኤሎችን ለማዳን እነሱ መምሰል አለበት የለበትም? አሁን ለምሳሌ አረቦችን ለአረብ ስብከት ስትሰብክ የአረብ ልብስ ለብሰህ ብትሰብክ ችግር የለብኝም። ችግሩ ይኸውልህ ምን አለ መሰለህ፣ አሁንም እንደዚህ አይነት ነገሮችን ገባህ የግድ መጽሐፉ ላይ ብቻ መጽሐፍ አለበት ማለት የለብም። እኔ አልወጣኝም እንደሱ ደሜ። የጸጋ አሁን ላይ የህግ ጊዜ ሳይሆን የጸጋ ጊዜ ነው። ከህግ አልፈናል፣ ጸጋ ላይ ነው ያለ ነው። በጸጋ ደግሞ አሁን ልምምዶች አሉ። ለምሳሌ ያክል መጽሐፍ ቅዱሳዊ ያልሆኑ ልምምዶች አሉ። አሁን በየቸርቹ አይደል መጽሐፍ ቅዱሳዊ ያልሆኑ ልምምዶች። ለምን ያ ልምምድ መጣ ካልክ የጸጋ ጊዜ ስለሆነ ነው። አሁንም ጸጋው ነው። አዲስ ኪዳን ላይ ጸጋው ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገለጠ ይላል። በቃ ይሄ ጸጋ ሲገለጥ መጻፍ ያለበት ይጻፋል፣ መጻፍ የሌለበት ደግሞ በእምነት ታደርጋለህ። ምኑ ነው የሚረዳ? ጸጋው። የግድ ሁሉ ነገር መጻፍ የለበትም። ዋናው ምኑ ነው? ጸጋው ነው። ገባ? ጸጋው ነው ወንድማችን። አንድ ጊዜ እስኪ ጸጋው በልሲ፣ ጸጋው በልሲ። በጸጋው እንዲሁ በጸጋው ገባ? ጸጋው የግድ እንደ ህግ ተቀርጾ መጻፍ የለበትም። ይህን መሰለ ያስረዳው። ይህን መሰለ ትምህርት አስረድቼ አንተ ወደ ህግ ስርዓት እንግባ ትላለህ። እኔ አልወጣኝም። ደሜ ምን መሰለህ፣ ከክርስቶስ በኋላ 2000 ዓመት አስቆጥራለች። 2000 ዓመት ውስጥ መዓት ሚሊዮን ህዝብ ተፈራርቆ ትውፊት የሚባለው ነገር በቃ ሁሉም ሰው የመሰለው ሲጨምር ይሄ ሲጨምር። አሁን ለምሳሌ ዛሬ ላይ ያለችውን የኦርቶዶክስ ፕራክቲስ ወስደህ 2000 ዓመት ላይ ብታመሳስለው ወይም ደግሞ ብታመሳስለው 100% ሴም ነው እያልከኝ ከሆነ እንግዲህ እንትን እንላለን። የስድስተኛው ክፍለ ዘመን ይህም ብቻ ልበለው ትቀጥላለህ።
ወዳጃችን ቤክስ አንተ አሁን አይፎን ስልክ ይዛላ አይደል? በምን አወቅ? በጸጋ እሺ። የዛሬ 15 ዓመት አንተ የያዝከውን ስልክ ይዛል እንዴ? ይሄን ስልክ ይዛል? ኧረ አልያዝኩም። እንደ ኬት አምጥቼው? ተለውጣል አልተለወጥክም? በስልክ ይለወጣል፣ በደንብ ይለወጣል። እሱን ነው የምልህ። ሃይማኖትም ይኸውልህ ሰዎች እያደጉ እየጨመሩ በመጡ ሰዓት ገባረ የሆነ ነገር እየተገለጠላቸው እግዚአብሔር እየገለጠላቸው ለምን መሰለህ? በነገርና በእንትን ሁሉ ምን እያልክ ነው እደግ የሚለው? እንትን ሊሆን እደግ ይላል እኮ ጳውሎስ። ልትሳሳት አትችልም። በዛ ውስጥ ግን ስህተት የለም። በዛ ውስጥ እኔ ምን አንተ ስትሳሳት እኔ ምን አደርጋለሁ? አየህ ግን አጭልህ እንተራረማልና እንሳሳራለን። አየህ እየተሳሳልን ሻርፕ የሆነችውን የክርስቶስን አካል እየመሰረትን እንቀጥላለን። ደሚ የሆነ ሰዓት ላይ ወለ ሁሉም ሰዎች ተሰበሰቡና ማለት ነው ትክክል እየመሰላቸው የሚቆጣ እየጠፋ ሰው በሰውኛ እየተሰናከለ የሆኑ ነገሮች ሊሰጡ ይችላሉ። ለዛ ነው አሁን ቤተክርስቲያኒቷ ሪል የምንነገር ነገር ለምሳሌ ያክል በኦርቶዶክስ ተዋሕዶ ቤተሰብ 1870 ላይ የቦሩ ሜዳ ጉባኤ የሚባል አለ። ገባ? ከቦሩ ሜዳ ጉባኤ በኋላ ቤተክርስቲያኒቷ በአንድ ተዋህዳለች። ከዛ በፊት ግን ካቶሊካውያን ውስጧ ገብተው ብዙ ነገሮችን ሚስ ለማድረግ ሞክረው ነበር። ግን ተሳስለው አንድ ጥያቄ አንድ ብቻ በዛ አያይዘን ይቅርታ፣ አንድ ጊዜ ደምዬ፣ አንድ ጊዜ ይቅርታ። ለምሳሌ ይሄ 30ውንም ቀን ማለት ነው በአንድ እንትን በሁለት እንትን እያለች ፕራክቲስ ማድረግ የጀመረች ኦርቶዶክስ መቼ ነው? ማን ነው የሚነግሰው? በአንድ ብትል ማን ነው? እኔ መቼ ነው በፖሊካርፕ እኮ ልመልስልህ ነው ገና ፖሊካርፕን ታውቀዋለህ አይደል? ኔጌቲቭ በቃ ዛሬ ያቆም ነው። ለምን ስፒሮስ ለምን እንትን እንላለን? ፖሊካርፕን ታውቀዋለህ? ቆይ እኔ ኢትዮጵያ ውስጥ በአንድ ልደታ የሚለው ነገር ቢያንስ የኮፕቲክ ኦርቶዶክስ ወይ ደግሞ ሌሎቹ እዛ ውጭ ያሉት ኦርቶዶክስ ፖሊካርፕን አውቃለሁ። ፖሊካርፕ ማን ነበር? አውቃለሁ። ችግር የለውም። ቀጥል። ምንድን ነው ፖይንት? ችግር አለው። አውቃለሁ ሳይሆን ፖሊካርፕ ማለት የከሌ ደቀ መዝሙር ነው ወይ ደግሞ የከሌ እንደዚህ ነው ወይ ደግሞ እንደዚህ ነው ብለህ የምትናገረውን ተናገር። አለበዛ እኮ ዝም ብለህ እንደ ቤሊት አይደለም። አይ ፖይንቱ ምንድን ነው? አሁን እኛ ስለ ኦርቶዶክስ እናወራ። ለምንድን ነው እሱ ፖሊካርፕ ሄደው? ይሄ ነው እኮ መቼ ነው የጀመረው? ስራዎች ነው። ፖሊካርፕ ማን ነው? ፖሊካርፕ ማን ነው? እስቲ ንገረኝ አንተ። እኔ አላውቅም። የቅዱስ ዮሐንስ ደቀ መዛሙርት ነው። ደቀ መዝሙር የት ነበር? ፖሊካርፕ የተሰዋበት ቦታ አዝሚር የተሰዋበት ቦታ ክርስቲያኖች በየዓመቱ እየተሰበሰቡ ያከብሩት ነበር፣ መታሰቢያ ቀን። ይህን ታውቃለህ? የፖሊካርፕ ማርቲር ኦፍ ፖሊካርፕ ገብተህ ማየት ትችላለህ። ማክበር ማለት ገና በሁለተኛው ክፍል ምንድን ነው ታስበው ነው የሚውለው? ማክበር ማለት ምንድን ነው? ማክበሩ ንገረኝ እስኪ። መታሰቢያ ቀን እኮ ምን ይደረጋል? ምን ይደረጋል? ለምሳሌ ምን ይደረጋል? ቅዳው ምን ስትል ነበረ? በስሙ በዛን ቀን ተሰብስበው እግዚአብሔርን ያመልኩታል። እሱ ያደረገውን ገድላት ደግሞ ይማራሉ፣ ያነባሉ። ዛሬ እንደሚደረገው ይሄን ታውቃለህ? አሁን የሚደረገው እንደዛ ነው። ስፒሮስ ይሄን ታውቃለህ ወይ? እኔ አላውቅም፣ ግን ሰው ማሰብ ችግር ስለሌለው ምንም አይጣላኝም። ይሄ አሁን የመጣ አይደለም። ሰማዕታት እየበዙ መስዋዕት እየሆኑ ሲመጡ አምላካቸውን እግዚአብሔርን ኢየሱስ ክርስቶስን አንክድም፣ ለጣዖት አንሰግድም እያሉ ሲሰዉ ሲቃጠሉ እነሱ በተሰዉበት ቦታ እየተሰበሰቡ አጽማቸውም እየተሰበሰበ በየዓመቱ ያከብሯቸው ነበር። የእነሱ ልደት ነው እንጂ ቦታ ነገር ነው። መቼ ነው የተወለድከው ወንድማችን? መቼ ነው የተወለድከው? ቤክስ መቼ ነው የተወለድከው? ቀኑ ታውቀዋለህ? በኢትዮጵያ ነው በኢትዮጵያ በፈረንጅ በፈለግከው በኢትዮጵያ በፈረንጅ ንገረኝ። በኢትዮጵያ 79 79 ወሩ ምንድን ነው?
አይ እንዴ እንትን እድሜና ወር ምናምንም አይነገርማ። ደሜ ደግሞ እዚህ እኮ ሴኩሪቲ ጥብቅ ነው እዚህ ሀገር። እድሜውን ዓመተ ምሕረቱን አትንገረኝ፣ ወሩን ንገረኝ። ወሩን እሺ። መስከረም ስንት? እንዴ ዓመተ ምሕረቱን ወሰድከው? ዓመተ ምሕረቱን አትንገረኝ። መስከረም ስንት? ዓመተ ምሕረቱን አትንገረኝ። መስከረም 18 መስከረም 18 ልጅ አለህ አንተ? ብዙ ቴንኪው። አንተ መስከረም 18 ልጅ መቼ ነው የተወለደው? ከ12 ወራቶች ውስጥ የስንቶቹ ልጅ ልንገርህ? 4 ነው ያሉኝ። የአራቶቹ ልጅ ተራ በተራ ንገረኝ። ዓመተ ምሕረቱን ነው ወሩን በእንትን አላስታውስም። በአበሻ ግን በፈረንጅ ግን ሜይ 2 አለ። ግንቦት ጃንዋሪ 16 አለ። ጃንዋሪ ማለት ጋይስ እያገዛችሁኛ እኔም ለሳ እኔ የምነግርህ ማለት ነው። እኔ የምነግርህ የአንተ አሁን ለምሳሌ መስከረም 18 ብለሃል ቀን። በዛ ቀን ላይ ልደትን ታከብራለህ አታከብርም? አይ አሁን እንኳን አምቶ ወልድ ልደት ለማክበር ግን ያው ይከበር ነበር። በፊት ይከበር ነበር። ልደት ሲከበር እግዚአብሔር ይመለካል አይመለክም? እግዚአብሔር ይመሰገናል አይመሰገንም? እግዚአብሔር ይመስገን ብለን የምንሰበሰበው። አንተ ለምን አልተመሰገንክም? እኔ ምንም